በስልካችሁ ብቻ ጥራት ያለው የሶሻል ሚዲያ ስራ መስራት ትፈልጋላችሁ? እንግዲያውስ እነዚህን 5 ስቴፖች ካላወቃችሁ ጊዜያችሁን በከንቱ እያጠፋችሁ ነው። ቪዲዮን፣ ፎቶንና ድምፅን ፕሮፌሽናል እንዲሆን ከተፈለገ እነዚህ አፖች የግድ ያስፈልጋሉ። ሁሉም ደግሞ ነፃ ናቸው። የተወሰኑትን ለመጠቀም ኢንተርኔት እንኳን አያስፈልጋችሁም። ሁሉንም እናያችኋለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። የመጀመሪያው ባክግራውንድ ኢሬዘር ነው። ይህ አፕ ማንኛውንም የምስል ባክግራውንድ በማጥፋት እንደ ተለጣፊ ወይም ስቲከር እንድንጠቀም ያደርገናል። በተለይ ለተምብኔል ዲዛይን የራሳችንን ምስል ለይተን በማውጣትና በተለያዩ ቦታዎች ላይ ለመለጠፍ በጣም ወሳኝ አፕ ነው። በዛ ላይ ደግሞ ኦፍላይን ይሰራልኝ፣ ምንም ኢንተርኔት አያስፈልጋችሁም። ሁለተኛው ደግሞ ካፕከት ነው። በአሁኑ ሰዓት ለቲክቶክ፣ ለሪልስ እና የዩቲዩብ ቪዲዮዎችን ለመስራት ከካፕከት የተሻለ አፕ የለም። በውስጡ ያሉት ተንቀሳቃሽ ምስሎች ወይም አኒሜሽን እና የድምጽ ውጤቶች ምስልን በጣም ሳቢና ማራኪ ያደርጋሉ። ሶስተኛው ላይትሩም ነው። ፎቶን ወይንም ለተምብኔል የምንጠቀማቸው ምስሎች በፕሮፌሽናል ካሜራ የተነሱ እንዲመስሉ ቀለማቸውንና ብርሃናቸውን ለማስተካከል በጣም ምርጥ አፕ ነው። ለምስል ጥራት ላይትሩምን የሚስተካከል የለም። ይህም ኦፍላይን ነው። አራተኛው ፒክስል ላብ። በስልካችን ተምብኔልን ለመስራት ፒክስል ላብ ንጉስ ነው። በተለይ የሚያምሩ የአማርኛ ፎንት ጽሁፎችን ለመጻፍ፣ ሻዶው ለመጨመርና ዲዛይኑን ለማድመቅ በጣም የሚመችና ምርጥ አፕ ነው። መጨረሻ ላይ ያስቀመጥኩላችሁና በጣም አስፈላጊው የድምጽ ማስተካከያ ዌብሳይት ነው። በቤት ውስጥ ወይም ጫጫታ ባለበት ቦታ የተቀረጸ ድምጽን ልክ እንደ ስቱዲዮ ጥርት ያለ እንዲሆን ያደርግልናል። አንድ ቪዲዮ ድምጹ ካልተሰማ ተመልካች ስለማይወደው ይህ አፕ የግድ ያስፈልጋችኋል። afnic.com ይባላል። እነዚህን 5 አፖች በመጠቀም ቻናላችሁን ወደ ሌላ ደረጃ ማድረስ ትችላላችሁ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ቪዲዮ በሌላ መረጃ እስክንገናኝ ሰናይ ሳምንት።